ሰላም ቤተሰቦቼ እንዴት ናችሁልኝ? ዛሬ በአዲስ ቻናላችን መተናል። ከ23000 በላይ ተከታይ ያለው ቻናላችን ዩቲዩብ ቪዲዮ እንዳንለቅ ስለከለከለን ከዚህ በኋላ በዚህኛው ቻናላችን ምርጥ ፊልሞችን የምንለቅላችሁ ይሆናል። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ፊልሙ ሲጀምር አንዲት ሰን የተባለች ወጣት ከእንቅልፏ ስትነቃ ያሳየን ሲሆን ለራሷ መቼ ስለሱ ማሰብና ማለም እንደምታቆም እያወራች ነው። ሰን የታወቀች ጎበዝ ጠበቃ ነች። ጠበቃ ስላችሁ ትልቅ ኬዝ የምትይዝና የማትረታ ደፋር ጠበቃ ነች። እናም ሚዲያውን ያጨናነቀው አንድ ሰሞንኛ ኬዝ ነበር። እናም ሰን ይህንን ኬዝ ትይዘዋለች። ታዲያ ታዋቂ የሆነውን አቃቢ ሕግ ታሸንፈዋለች። ስትወጣም ጋዜጠኞች አስቆሟትና ንግግር እያደረገች በነገሩ ያልተደሰቱ ሰዎች ተናደው እንቁላል ይወረውሩባታል፣ ይሰድቧታል። የድርጅቱ ማናጀር ግን ኬዙን ስላሸነፈችለት በጣም ደስተኛ ሆኗል። እሱም ስለ ህዝቡና ስለሚወራው ነገር ግድ አይሰጠውም። ለሰንም ሰው ዝም ብሎ ስሜታዊ ስለሆነ ነው ይረሱታል ይላታል። አብረዋት የሚሰሩትም ሰዎች ስለሷ ያወራሉ። ሁሌ እኮ ዜና ላይ የምናየውን ታዋቂ አቃቢ ግን ያሸነፈችው፣ ቆይ እስካሁን ስንት ብር ነው የሰራችው? በጣም ብዙ እኮ ነው ብለው መቁጠር ይጀምራሉ። አንደኛውም እሷ ጤነኛ እንዳልሆነች፣ ፍቅረኛ እንደሌላት፣ ስራዋ ብቻ ህይወቷ እንደሆነ ተናግሮ እንዲተዋት ይነግራቸዋል። አብሯት የሚሰሩትም ሰዎች እንደ ሮቦት ነው የሚያዩት። እያሟትም ሳለ ድንገት ትመጣለች። እነሱም ተደናግጠው ሰላም ይሏታል። ካምፓኒያቸው ስላሸነፈ ደስታቸውን ለማክበር በእረፍት ሰዓት እንድትገኝ ሲነግሯት ሰን ግን የስራ ሰዓቷ ስላለቀ ወደ ቤት መሄድ እንዳለባት ነግራቸው ልትሄድ ስትል ማናጀሩ ቢያንስ ትንሽ ጣፋጭ እንድትወስድ ይነግራታል። ሰን ግን ወደ ቤቷ ትሄዳለች። ቶሎ ብላም ልብሷን ትቀያየርና መነጽሯን አድርጋ ተመቻችታ ትቀመጣለች። ላፕቶፓንም ከፍታ በጣም የምትወደውን ዘፋኝ ማየት ጀመረች። አዲስ የለቀቀውን አልበምም ሁሉንም ዘፈኖች አወረደች። ዘፈኑንም ላይክ፣ ሼር፣ ኮመንት አድርጋለች። ዘፋኙ ዱ ይባላል። ሰን ክፍሏ በእሱ ፎቶ ተሞልቷል። ጎረቤቷ መጥቶ ምግብ እንደገዛና እንዲበሉ ሲጠይቃት ሰን ግን አሁን የዱን ሙዚቃዎች እያየችና ላይክ እያደረገች ስለሆነ አመስግና እንዲሄድ ስትነግረው ብቸኛ ጓደኛ የሆነው ጎረቤቷ ተገርሞ ዋው የምትገርሚ አድናቂ ነሽ ይላትና አብረው እንዲበሉ በድጋሚ ይጠይቃታል። የገዛውን መጠጦች ሲያሳያት እንደማይሄድ ስለገባት በሩን ትከፍትለትና አብረው ተቀምጠው እየበሉ ይጠጣሉ። ያሸነፈችውንም ኬዝ አንስቶ ራሷን ችግር ውስጥ የሚከቱ ስራዎችን መስራት እንደሌለባትና በዛ ላይ ሰዎች በሷ እንዴት እንደተበሳጩባትና ስለ ገንዘብ ብቻ እንደምታስብ እያወሩባት እንደሆነ ሲነግራት ሰን ረጋ ብላ እሷ ስራዋን ብቻ እንደሰራች፣ ሲቀጥል ደግሞ ሰዎች ሁሌ ማየት የሚፈልጉትን ብቻ ነው የሚያዩት እንጂ እውነታውን አይፈልጉትም አለችው። ገንዘቡም ቢሆን የግድ ያስፈልጋታል። ያው የምትወደው እንዱ ትደግፍበታለች። ከዛም መቼም ማየት የማይደክማትን የዱን ፎቶች እያየች ትስቃለች። በኋላ ላይም የሰን ልቧን ያሸነፈውን ታዋቂ ዘፋኝ ዱን እናየዋለን። እሱም በግራና በቀኙ አድናቂዎቹ ተሰብስበው ወደ ስቱዲዮ እየገባ በድንገት አንዲት ሴት ትመጣና ልብሱን ይዛ ጎትታው መሬት ላይ ትጥለዋለች። ዱም እንደምንም ብሎ ተነስቶ ምንም እንዳልተፈጠረ ልብሱን አረጋግፎ ሊገባ ሲልም ካሜራው ወደሱ ሲመጣ ፈገግ ይላል። ከዚያም ወደ ውስጥ ሲገባ ረዳቶቹ ላይ እንዴት የሴኩሪቲ ጋርዶች ካጠገቡ እንዳልተደረጉ እየጠየቀ ይጮህባቸዋል። ልብስ ሊቀይር ሲልም ከሱ ስታይል ጋር የሚጣጣም ልብስ ስላጣ ይበሳጫል። እዛ ላሉትም እንደማይሄድና ምንም እንደማያቀርብ ነግሮ ሊወጣ ሲል ይይዙትና ረዳቱ እንደዚህ አይነት መድረክ ለሱ የመጀመሪያውና ብዙ ጊዜ ሲጠብቀው የነበረው ነገር እንደሆነ ነግሮት ይለምነዋል። ታዲያ ከብዙ ልመናና ጭቅጭቅ በኋላ ዱ ዘፈኑ ማቅረብ ይጀምራል። ረዳቶቹ ከዚህ ሁሉ ጭቅጭቅ ስራችን ቢቀርስ አድናቂዎቹም የሚወዱት ትክክለኛ ማንነቱን ስላላዩ ነው እያሉ ተንሾካሾኩ። ወደ ሰንም ስትመጣ ችሎት ላይ ተቀምጣ ሰዓቷን 10 እያየች ሲሆን ለመውጣት ቸኩላለች። ወዲያው ስራዋ እንዳለቀ ጓደኛዋን ልታገኝ ትሄዳለች። በሌላ በኩል ዱ መኪና ውስጥ ተቀምጦ በስልኩ ያየ አድናቂዎቹ የአፓርትመንቱን የይለፍ ቃል እንዲነግራቸው ሲጠይቁት ይደነግጥና ስልኩን ያወረውረዋል። በኋላም የፎቶና ፊርማ ወደሪ ፕሮግራም ላይ ዱ ከአድናቂዎቹ ጋር እያወራ ያለ ከርቀት ቆማ የምታየውን ሴት አይቶ ይደናገጣል። ሌላኛው አድናቂውን ትመጣና ስልኩን ስትጠይቀው ለመስጠት ፈቃደኛ እንዳልሆነ ሲነግራት ትበሳጭና ረብሻ ስታስነሳ ጠባቂዎቹ መጥተው ችግር ሳትፈጠር ያስወጧታል። ዱም ጭንቀቱ ይጨምርና መተንፈስ ሲያቅተው ወደ መጸዳጃ ቤት ሄዶ የሚያረጋጋውን መድኃኒት ሊወስድ ሲል እጁ የተንቀጠቀጠ ስለነበር መድኃኒቱ ከእጁ ላይ ይወድቅና ሁሉም መሬት ላይ ይዘረገፋል። ውጪ ላይም ስንመለከት ሰን እየሮጠች ነው። እሷም እየተቻኮለች ስትሄድ ቅድም ዱ ላይ ስታፈጥበት ከነበረችው ልጅ ጋር ትጋጭና እቃ ትጥላለች። ከዚያም ተመልሳ እቃውን ተወስድና ወደ ፎቶና ፊርማ ፕሮግራሙ ስትገባ አልቆ ሰው እየተበተነ ታያለች።
ሰን ይህንን ስታይ ትበሳጭና ታዝናለች። ዱም ቤቱ ተቀምጦ ቅድም ኢቨንቱ ላይ አብሮ ከተነሳት ሴት ጋር ያለውን ፎቶ እያየ ነበር። ድንገትም ውጪ ላይ የሰዎች ጫጫታ ይሰማና አድናቂዎቹ ተከትለውት ቤቱ ድረስ እንደመጡ ይረዳል። እሱም እንዲሄዱ ይነግራቸዋል። ጥበቃዎችን መጥተው ሁለቱን ሴቶች ከአፓርትመንቱ ያባርሯቸዋል። በነጋታው ጠዋት የማስታወቂያ ድርጅቱ ዳይሬክተር መጥቶ በተኛበት ውሃ ላዩ ላይ ደፍቶ ይቀሰቅሰዋል። ዱ አድናቂዎቹ ቤቱ ስለገቡ ሲጮህባቸው ተቀርጾ ያለውን ቪዲዮ እያሳየው ይቆጣዋል። ዱም ለዳይሬክተሩ እሱ ምንም እንዳላጠፋ ሰዎቹ ያለ ፍቃዱ ቤቱ በመግባታቸው ወንጀለኞች እንደሆኑ ሲነግረው ዳይሬክተሩ ቪዲዮን ለማስጠፋት ምን ያህል ገንዘብ እንደከፈሉ ይነግረዋል። በኋላ ላይም ሰን ለዱ ኮንሰርት ትኬት ለመግዛት እየሞከረች ግን ትኬቱ በማለቁ ተስፋ ልትቆርጥ ስትል አንድ ሰው ትኬቱን መልሶ እንደሚሸጥ የለቀቀውን ታይና ለሰውየው ትኬቱን ከሰጣት 1 ሚሊዮን ዎን እንደምትሰጠው ትነግረዋለች። ዱም ወደ ኮንሰርቱ ከመሄዱ በፊት ሳይካትሪስቱ ጋር ሄዶ መድኃኒት ይቀበላል። ሰንም ከጓደኛዋ ጋር ትኬቱን ልትቀበል ሄዳ ልጁን ታገኘዋለች። ከዚያም ከቦርሳዋ ብር የያዘውን ፖስታ ወጥታ ትሰጠውና ትኬቱን ትቀበላለች። ልጁም ፖስታውን ሲከፍተው የተስማሙትን የሚያክል ብር አለመሆኑን ሲረዳ ሊጋጫቸው ሲል የሰን ጓደኛ ቪዲዮ ይቀርጸውና የሰውን ገንዘብ ያለ አግባብ እየወሰደ በመሆኑ እንደሚከሱት ሲነግሩት ልጁ ደንግጦ ፖስታውንም ጥሎ ሲሮጥ ሰንና ጓደኛዋ ይከታተሉታል። በዚያን ሰዓትም ዱ ወደ ኮንሰርቱ ለመግባት ብሎ ራሱን ደብቆ እየመጣ ነበር። አድናቂዎቹም እንዳያስቸግሩት ራሱን ሸፋፍኗል። ሰንም ቦታው ላይ ስትደርስ ጀርባውን ስታየው ስታባረው የነበረው ልጅ መስሏት ኮፍያውን ስታወልቀው ዱ ነበር። እሷም ደንግጣ ስታየው ዱ እንዳትጮህ ብሎ አፏን ይዞ እንዳትጮህ ይነግራታል። ከዚያም በሩ ሲከፈት ዱ ትቷት ይሄዳል። ሰን ግን ልቧ በድንጋጤ ቀጥ ብሎ ትንሽ ነበር የምተነፍሰው። ዱም ወደ ውስጥ ሲገባ የቡድን አባላቶቹ ስለዘገየባቸው እያጉረመረሙ ይሰማቸዋል። እሱም ገብቶ መጨቃጨቅ ይጀምራሉ። አንደኛውን ጓደኛው መስመር ያልፍና ዱን ቆይ ራስህን እንደ ታዋቂ ዘፋኝን የምታየው እናውቃለን እኮ የሚያሳዝን የልጅነት ታሪክህን ለህዝቡ ነግረህ በዛው ቅናን እንዳገኘህ ግልጽ ነው። ቀጥሎም ታዋቂ መሆን የቻልከው እናትህ አንተን ለማሳደግ ጭፈራ ቤት ማታ ማታ ስለምትሰራ በዛ ነው ሲለው ይበሳጭና መደባደብ ይጀምራሉ። እናም ሁሌም የሚያረጋጋቸው ምስኪኑ ጓደኛቸው መሀል ይገባና በማያውቀው ተገፍትሮ ወድቆ እጁ ይሰበራል። ከዚያም ደንግጠው ይዘውት ወደ ሆስፒታል ይሄዳሉ። ሰንም ቁጭ ብላ ከዱ ጋር የተገናኙበትን እያሰበች እየተደሰተች በድንገት ኦንላይን ላይ የተለቀቀውን ነገር ያስደነግጣታል። እሱም ዱ ከቡድን አባላቶቹ ጋር ተጣልቶ በእሱ ምክንያት ሆስፒታል እንዳሉና የተለያዩ የዱ ቪዲዮዎች የቡድን አባላቶቹና አድናቂዎቹ ላይ ሲጮህባቸው የተለቀቀውን ታያለች። ህዝቡም ዱ ላይ መጥፎውን አስተያየት ሲሰነዝር ስትመለከት ድንገት ልጅ ሆና እያለቀሰች አንድ ሰው መጥቶ እንባዋን ለመደበቅ ኮፍያ ሲያደርግላት ታስታውስና ወዲያው አስተያየት መጻፍ ትጀምራለች። እሷም ዱ በጣም እንደምታምነውና እንዲህ ያለ ነገር እንደማያደርግ ትጽፋለች። በኋላም ዱ ከሆስፒታል ሲመለስ ጓደኛው ያንግም ዱን ከዚህ ሁሉ ነገር በኋላ ከባንዱ ጋር እንደሚቀጥል ወይስ ደግሞ እንደሚወጣ ሲጠይቀው ዱ ብቻህን ስኬታማ መሆን ይከብዳል ይለውና እንደሚቀጥል ይነግረዋል። ከዛ መጠጥ እየጠጡ ሌሊቱን ያወሩና ይተኛሉ። ሲነጋም ዱ ሲነቃ ካጠገቡ ያንግን ያጣዋል። ወደ ሳሎንም ሲሄድ ጓደኛው ያንግ ተዘርሮ በደም ተጨማልቆ ሞቶ ያየዋል። ዱም ደንግጦ ሄዶ ያቅፈውና እየጮኸ ማልቀስ ይጀምራል። በኋላም የቤት ውስጥ ስራ የሚያግዙ ሰዎች ሲመጡ ባዩት ነገር ደንግጠው ይጮኻሉ። ሴቷ አጋዥ ደንግጣ ራሷን ስታ ትወድቃለች። ወደ ሰን ስትመለስ እንደ ሁሌው ከህልሞቿ ትነቃና አልጋዋ ፊት ለፊት የተለጠፈውን የዱ ፎቶ እያየች ላፕቶፓን ስትከፍተው ሶሻል ሚዲያው በሙሉ ዱ የገዛ ጓደኛውን ያንግን እንደገደለ በሚያወራ ዜና ተጥለቅልቋል። ሰንም ምንም ሳታመነታ ቶሎ ብላ ዱ ወደ ታሰረበት ፖሊስ ጣቢያ ሄደች። ውስጥ ገብታም በሩን ስትከፍት አንገቱን አቀርቅሮ ተቀምጦ አየችው። ለራሷም ለመጀመሪያ ጊዜ እንዳየችውና እሷ ጠበቃ እሱ ደግሞ ተጠርጣሪ እንደሆኑ አሳምና ገብታ ትቀመጣለች። ዱም ልቡ ተሰብሮ እያለቀሰ ደጋግሞ ጓደኛው ያንግ እንዳልሞተ በህይወት መኖር እንዳለበት ይናገራል። እሷም ቀስ ብላ ራሷን ታስተዋውቀውና ጓደኛው በሚያሳዝን ሁኔታ የሱ ቤት ውስጥ ሞቶ እንደተገኘ እናም የሱ ወይም የያንግ ጠላት ሊሆን የሚችል ሰው ካለ ጠይቀዋለች። ዱም ያስታውስና እነዚያ ያኔ ቤቱ ሰብረው የገቡትን ሴቶች ይነግራታል። እነሱም እንደሚያስፈራሩት የተለያዩ መልእክቶችን ይልኩለት እንደነበር ይነግራትና እነሱ እንደሆኑ ከነሱ ውጪ ማንም ሊሆን እንደማይችል በቁጣ የጮኸ ሲነግራት ሰን የምታየውን ነገር ማመን አቅቷት እጇ ተንቀጥቅጦ ትወጣለች። እየወጣችም ጭንቅላቷ ውስጥ የተናገራቸው ንግግሮች እየተመላለሱባት ድሮ ውስጧ ልጅ ሆና አባቷ በግድያ ተጠርጥሮ ልጆቹ እየሰደቡ ሲያሰቃዩት ታስታውስና ከፍቷት ስታለቅስ ዱ አጠገቧ መጥቶ ኮፍያ ያደርግላትና አጽናንቷት የራሱ ዘፈን ያለበትን ትንሽዬ የሙዚቃ መጫወቻ ይስጣታል። ከዚያም ጊዜያት ያልፉና
ትልቅ ሰው ሲሆኑ ዱ ታዋቂ ዘፋኝ ይሆናል። እሷም የሱን የመጀመሪያ ኮንሰርት ትካፈላለች። ለራሷም በሱ ምክንያት ከባድ ነገር ማለፍ እንደቻለች እየነገረች ዱ ይህንን ነገር እንደማያደርግ ታምነዋለች። ወደ ዱም ስንመጣ መርማሪዎቹ ከበውት በጥያቄ እያጣደፉ በግድ እንዲያወራ ቢያደርጉትም እሱ ግን ዝም ይላል። በቀጣዩ ቀንም ሰን ተናዳ ወደ ስራ ቦታዋ ሄዳ አብሯት የሚሰራው ላይ ለምን የዱን ኬዝ እንዳልተቀበለና ጥብቅና ሊቆምለት እንዳልፈለገ እየጮኸች ጠይቀዋለች። እሱም የዱን ኬዝ የያዘው አቃቢ ሕግ በጣም ኃይለኛና መረጃ ያለው ሰው ስለሆነ ዱ ወንጀለኛ ሆነም አልሆነም አቃቢ ሕጉ ስለሚያሸንፍ ጠበቃውም ሆነ ተከሳሽ መሸነፋቸው ስለማይቀር እንደሆነ ይነግራታል። ከዚያም ጋዜጠኛው ወደ ዱ አለቃ ጋር ይደውልና የተላከለትን ፎቶ እያሳየው ፎቶ ከፊርማ ኢቨንት የተወሰደ እንደሆነ ይነግረውና ፎቶ ላይ ያለችው ልጅ ምናልባት እዚህ ኬስ ውስጥ ልትኖር እንደምትችል ያሳውቀዋል። ወደ ሰን ስንመለስ ተመልሳ ዱን ታገኘዋለች። እሷም አንድ ጥያቄ ትጠይቀዋለች። እናም አይኗን እያየ እንዲመልስላት ትነግረዋለች። ዱም ለጠየቀችው ጥያቄ ይመልሳል። ከዚያም ያንግን ገድለዋል ወይስ አልገደልከውም ብላ ስትጠይቀው ዱ በጣም ይናደድና እየጮኸ እሱ ይህንን እንዳላደረገ ጓደኛው ላይ እንደዚህ አይነት ነገር ሊያደርግ እንደማይችል እየጮኸ ሲናገር ስታየው ሰን ማንም ሰው የውሸቱን በእንደዚህ አይነት ስሜት ውስጥ ሊሆን እንደማይችል ትረዳና ዱን ታምነዋለች። ከዚያም ታረጋጋውና በአንድ ነገር ከተስማሙ ጠበቃው እንደምትሆን ትነግረዋለች። ከዚያም የዱ ማናጀሩ ይመጣል። ዱም ለምን እንደዚች አይነት ጠበቃ እንደቀጠረ እየጮኸ ሲያማርር ማናጀሩ ማንም ፈቃደኛ ሆኖ ጥብቅና የሚቆምለት እንዳጣና ፖሊሶች በሱ ጉዳይ ላይ ተስፋ እንደቆረጡ ሲነግረው ልቡ አዝኖ ያለቅሳል። ለራሱ ምን አጥፍቶ ይሄ ሁሉ ነገር እንደደረሰበት እየጠየቀ ሌላ ጠበቃ ወደ ዱ ይመጣና ሁሉንም ነገር ግልጽ አድርጎ እንዲናዘዝለት ምንም ነገሮችን ለማወሳሰብ እንዳይሞክር ምክንያቱም ሁሉም ማስረጃዎች ወደ እርሱ እንደሚጠቁሙ ሲነግረው ዱ ረጋ ብሎ እንዴት ነው ሰው ምንም ያልሰራውንና የማያውቀውን ነገር የሚናዘዘው ይለዋል። ከዚያም ወደ ሰን ስንመጣ ሰን በስልኳ ከካምፓኒው የዱን ኬስ እሷ እንድትይዘው የሚያሳይ መልእክት ሲደርሳት ቶሎ ብላ የምርመራ ስራዎችን የሚያግዛት ጓደኛዋ ጋር ትሄዳለች። ከዚያም ስለ ሁለቱ ሴቶች ትነግረውና የህግ ሰዎች መረጃውን ከማግኘታቸው በፊት ወደ ዱ መኖሪያ ቤት በመሄድ ካሜራዎቹን ታያቸውና ሰን እንዴት ሰው ከካሜራ እይታ ውጭ ሆኖ ወደ ቤቱ ሊገባ እንደቻለ ትገረማለች። እሷም ቀስ ብላ በማስተዋል ቤቱ ውስጥ እየተዘዋወረች ስትመለከት አቃቢ ሕጉ ይመጣና ይገናኛሉ። እሱም ሁሉም መረጃዎች ወደ ዱ እንደሚጠቁሙ ይናገርና ይህንን እያየች ኬዙን እንደምትይዝና ወይስ ደግሞ ተስፋ ቆርጣ እንደምትተወው ይጠይቃታል። ሰንም ዝም ብላ ስትመለከተው አንገቱ ላይ ያለው ምልክት ታየዋለች። እናም እሱ ማለት ልጅ እያሉ በአባቷ ምክንያት ከሚያሰቃዩት ተማሪዎች ውስጥ አንዱ እንደነበር ታስታውሳለች። ከዛም ሰን ፈገግ ብላ ይሄ ኬዝ የሷ ስለሆነ ከመንገዷ ዞር እንዲል ትነግረዋለች። ወደ ስራ ቦታውም ስትመለስ አለቃዋ በንዴት ይመጣና የዱ ኬዝ ሽንፈትን እንደማይፈልግና ኬዙን ለሌላ ጠበቃ አሳልፋ እንድትሰጠው ሲነግራት ሰን ረጋ ብላ ለአለቃዋ ኬዙን እሷ እንደምታሸንፍና ሙሉ በሙሉ ኃላፊነት እንደምትወስድ ነግራት ታረጋጋዋለች። ከዛ አንዲት ሴት ወደ ሰን ቢሮ የዱን ኬዝ የያዙ ፋይሎችን ይዛ መጣች። ታዲያ ከሌላ ጠበቃ ቢሮ ሰርቃ እንዳመጣችው ምክንያቷ ደግሞ የእሷ ረዳት መሆን ስለምትፈልግ እንደሆነ ስትነግራት ሰንም ባደረገችው ነገር ተቆጣቻት። ከዛ ግን ስራ ሰጠቻት። ልጅቷም ደስ አላት። በኋላም የሰን ጓደኛ ሁለቱን ሴቶች አገኘቻቸው። ሰን ልታዋራቸው ትሞክራለች። በመጀመሪያ ሁለቱም ለማውራት ፈቃደኛ አልነበሩም። የተቀረጹትን ቪዲዮ ብታሳያቸው ራሱ ፈቃደኛ አልሆኑም። ከዚያም የሰሩ ጥፋት የእስርና የገንዘብ ቅጣት እንደሚያስከትል ሕጉን እያጣቀሰች ስትነግራቸው ወዲያው ይደነግጡና በስርዓቱ እንዴት እንደገቡ ይነግሯታል። እነሱም ጥበቃዎች የሚቀያየሩበትና የሚተኙበት ሰዓት ላይ ወደ ህንፃው እንደገቡ እናም ዱ የይለፍ ቃሉን ሲያስገባ ተደብቀው አይተውት በነጋታው መጥተው እንደገቡ ይነግሯታል። በጣም ስለሚወዱት እንጂ ይህን ያደረጉት እሱ ለመጉዳት አስበው እንዳልሆነም ይምሉላታል። እሷም ህይወት እነሱ እንደሚያስቡት እንዳልሆነችና እሱም እንደማያውቃቸው ፍቅር ምናምን የሚሉትንም ነገር እንዲተዉ ታስጠነቅቃቸዋለች። ከዚያም ዱ ችሎት ከመቅረቡ በፊት ራሱ እንዳያስጨንቅ ነግራው ወደ ውስጥ ይገባሉ። ከዚያም ሰን ለፍርድ ቤቱ አቃቢ ህጉ ወደ ዱ ቤት የገባ ምንም ሰው የለም ብሎ ማቅረቡን ጠቅሳ ግን ሁሉም ሰው የሚያውቀው በካሜራ ሳይታዩ የገቡ ሁለት ሴቶች መኖራቸውን ገልጻ ገዳዩ እንደ ሴቶቹ በካሜራ ሳይታይ አምልጦ ሊሆን እንደሚችል ተናግራ ፍርድ ቤቱ ማስረጃ እስከሚያገኝ ድረስ ዱን በነፃ እንዲለቀው ጠይቃለች። አቃቢ ህጉም ፊቷ ሆኖ ያያት ይበሳጫል። ፍርድ ቤቱ ማስረጃ እስኪገኝበት ድረስ ዱ እንዲለቀቅ ይወስናል። ከዚያም ሰን ዱን ይዘው ወደ ቤቱ ልትወስደው ይወጣሉ። ይህንን ሲያዩ ሚዲያዎች በሙሉ መረጃ በመታጣቱ ምክንያት ዱ በነፃ መለቀቁን ማውራት ይጀምራሉ። በኋላም መንገድ ላይ በትልቁ የእሱ ፎቶ ላይ ነፍሰ ገዳይ የሚል ጽሑፍ ተለጥፎ አየና
መኪናውን አስቆሞ ወርዶ ቀረብ ብሎ ከተመለከተ በኋላ ያዝናል። ይህንን ስታይ ሰንም ከፋት። ዱ ወደ ቤቱ ይገባል። ነገር ግን እያንዳንዱ ነገር ያንግንና አብሮ ያሳለፉትን ጊዜ ያስታውሰዋል። ታዲያ ውስጡ ሲረበሽ ከቤቱ ይወጣና ራሱን እስኪስት ድረስ ይጠጣል። እናም በነጋታው ጠዋት ከእንቅልፉ ሲነቃ ራሱን ሌላ ቤት ውስጥ ያገኘዋል። እሱም ደንግጦ ወደ ሳሎን ሲወጣ ሰን በፈገግታ እንኳን ወደ ትንሿ ቤቴ በደህና መጣህ ብላ ሰላምታ ስትሰጠው ዱ እጇ ላይ የያዘችውን ቢላ አይቶ ደነገጠ። ሰንም ማታ ፖሊስ ደውሎላት እንድትወስደው ስለነገሯት እንዳመጣችው እያብራራችለት ወደ እሱ ስትቀርብ የበለጠ ይፈራና መሸሽ ይጀምራል። በኋላም ሰን ገባትና ቶሎ ብላ ቢላውን ጥላ ታረጋጋዋለች። ዱም መሄድ እንደሚፈልግ ነግሯት ሊወጣ ሲል ሰን ወረቀት ታሳየውና አቃቢ ሕጉ ድጋሚ ሊያናግረው እንደጠራው እናም የማይሄድ ከሆነ ነገሩ እሱ ላይ እንደሚከርበት ትነግረዋለች። በኋላ ላይም አቃቢ ሕጉ የያንግን ኬዝ ከመረመረው ዶክተር ጋር ሲወያዩ እናያለን። ዶክተሩም የያንግን የሕክምና ፎቶች እያሳያቸው ያንግ ላይ የደረሰበት የመወጋት አደጋ ወዲያው ሞትን የሚያስከትል ነው። ነገር ግን ያንግ ተቋቁሞት እንደነበር እናም የደረሰበት አደጋ ጥንቃቄ የተሞላውና ልምድ ያለው ሰው ያደረገው መሆኑ ሲነግራቸው የፖሊስ ኃላፊው የዛን ቀን ማታ ዱ ሰክሮ ከነበረ እንዴት እንደዚህ ያለ ጥንቃቄ የተሞላው አደጋ ሊያደርስበት ይችላል ብሎ ይጠይቃል። ውጪ ሲወጡም አቃቢ ሕጉ ፖሊሱ ላይ እንዴትም ብለው ወንጀሉን ዱ እንደፈጸመው የሚያሳይ ማስረጃ መፈለግ እንዳለባቸው እየጮኸ ይነግረዋል። ሰንም ወደ ዱ ማናጀር ጋር ሄዳ ምናልባት ቤት የምታጽዳው ሴትዮ ቁልፏን ጥላ ወይም ረስታ እንደምታክ ስትጠይቀው ማናጀሩ በፍጹም ሴትየዋ በጣም ጠንቃቃ እንደሆነችና ከዱ ጋር ከ10 ዓመት በላይ እንደሰራች ይነግራታል። ሰንም ወደ ዱ አለቃ ጋር ወይም የካምፓኒው ዳይሬክተር ጋር ትሄድና ዳይሬክተሩ ከሷ ጎን ሊቆምላት የማይችልና ዱም በደረሰበት ድንገተኛ ችግር የተፈራረሙበትን ማስታወቂያ ኮንትራት ሊያፈርሰው የሚፈልግ ሰው መሆኑን ትረዳለች። እሷም ያንግና ዱ ከዚህ በፊት ተጋጭተው ያውቃሉ ብላ ስትጠይቀው ዳይሬክተሩ በፍጹም እንደውም እጅና ጓንት ናቸው ይላታል። የተቀሩት የቡድን አባላቶች ሰን እንዴት ዱ ይሄንን ሁሉ ነገር ጓደኛችን ላይ ካደረሰ በኋላ ለሱ ጥብቅና ትቆሚያለሽ ብለው ዱ ከነሱ ጋር ሲጨቃጨቅ የሚያሳየውን ቪዲዮ ያሳያታል። ሰንም በመኪናዋ እየተመለሰች ለራሷ እንዴት ሁሉም ሰው ሁሉም መረጃዎች ወደ አንድ ሰው ይጠቁማሉ እያለች እያሰበች አይምሯ ውስጥ የዱ እናት ኢንተርቪው ስታደርግ የተናገረችው ትዝ ይላታል። እናትየውም ልጅ ይሄንን ያደርጋል ብዬ አላስብም፣ ካደረገው ግን እውነቱን ቢናገር ይሻላል ነበር ያለችው። ከዚያም ማናጀሩ ስልክ ሲደውል እናየዋለን። እሱም የእናትየው ኢንተርቪው እንዲጠፋ እያስደረገ ነበር። ዱም ወደ ዳይሬክተሩ ይመጣና ይጮህበታል። በአንተ ምክንያት ትልቅ ገንዘብ አጣው። የዚያን ቀን ምን እንደተፈጠረ ከኔ በቀር ማንም አያውቅም እና አሁን ማንም አያምነኝም። በእኔ ምክንያት ኢንተርቪው የተደረገች ገንዘብ የምታገኘው እናቴ እንኳን ፊቷን አዞረችብኝ። ዳይሬክተሩም እየካደው እንደሆነ ይጠይቀዋል። ዳይሬክተሩም ለሱ የሚያደርግለት ይሄ ብቻ እንደሆነ ይነግረዋል። ሰንም ወደ ዱና ትሄድና እናትየው ከዚህ በኋላ በየኢንተርቪው እየሄደች ዱን የሚጎዱ ንግግሮችን መናገር የማታቆም ከሆነ ፍርድ ቤት እንደምታቆማት ትነግራታለች። ወደ ቤትም እየተመለሰች ሳለ ጓደኛዋ ይደውልላትና ዱን እንዳጣው ሲነግራት ሰን ጂፒኤስ መከታተያ እንደገጠመችበት ትነግረዋለች። ዱንም ስንመለከተው ብቻውን እየሄደ ሳለ የሃይስኩል ተማሪዎች ያስቆሙትና ጫማው ውድ ስለሆነና ስለሚያምር እንዲሰጣቸው ይጠይቁታል። ዱም ትቷቸው ሊሄድ ሲል ይይዙትና ሲታገሉት ኮፍያው ሲወልቅ ጓደኛውን በመግደል የተጠረጠረው እንደሆነ ሲረዱ ቪዲዮ መቅረጽ ሲጀምሩ ዱ ተናዶ ስልኩን ከእጃቸው ያስጥላቸዋል። እነሱም ተናደው በጣም ይደበድቡትና ጫማውን ወስዱበታል። እየሄዱም ሳለ ሰን የያዙት ጫማ የዱ እንደሆነ አስተዋለች። የያዛችሁት ጫማ ባለቤት የት ነው ብላ አስጠይቃቸው ዝም ብለዋት ሊሄዱ ሲሉ የሰን ጓደኛው ይመጣና ይመታቸዋል። እነሱም የማን እንደሆነ ይናገራሉ። ሰንም ጫማውን ይዛ ወደ ዱ ስትሄድ ዱ አዝኖ በፍርሃት ውስጥ ሆኖ ታገኘዋለች። እሷም አቅፋ ሁሌ አብረው እንደምትሆንና መቼም እንደማታወው ትነግረዋለች። ክፍል 1 እዚህ ላይ ያልቃል። ክፍል 2 እንዲለቀቅላችሁ የምትፈልጉ ኮሜንት ላይ የገባችሁ ፓርት 2 ብላችሁ ጻፉልኝ። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።